የኛለም ያጣሪ አጀለም የኛለም ከራሴ ጀምሮ የኛለም አንድ ነገር አለ የኛለም የምመካበት የኛለም ሰው አርገኛ አምላኬ የኛለም አመቸህ አልሞተ የኛለም እባክህ ፈጣሪ የኛለም አምጣልን ደርቡበት የኛለም እስከ መቼ እንኖር የኛለም ባሳከረ አይቆጭም ዝምታ ቢመችም ባይመች ቢከፋም ቢለማም ዝምታ ጥሩ ነው ለራስ ባይስማማም አፍ እንዳመጣለት ሁሉንም ቢያወሩ እንዲያው ቢፎክሩ ቢጮሁ ቢያቅራሩ አይጠቅምም መናገር ዝምታ ነው ጥሩ ዝም አይነቅዝም አሉ አበው ሲተርቱ የሰው ልጅ ዝም ሲል ይወጣል እውነቱ ይሄዱ እስከ ዓለም ጫፍ ያወሩ ይዶልቱ ሲያልቅባቸው ወሬው አይቀር መዘንጋቱ እኔ ዝም ልበል ጥሩ ነው ዝምታ አይቆጭም በኋላ ነፍስ ያወቁለታ እንዳሻው ተናግሮ ከመጸጸት በኋላ መልሰው ላይ ወጡ ከተፉ በኋላ አለመናገር ነው ዝም ጭጭ ማለት እንዳይቆጭ በኋላ ልብን የገዙለት ዝም አይነቅዝም አሉ አባው ሲተርቱ ከመጮህ ከማውራት ራስን መግዛቱ አይነቅዝም ዝምታ በውስጥም በውጭም አሁን ዝም ካሉ ምን ጊዜ አረብ ሀገር ያለች ሴት እኔ ብዙ ጊዜ በተደጋጋሚ ቪዲዮአችን ላይ አረብ ሀገርም አውሮፓ የትም ቦታ ያሉ ሰዎችን መውደዱና ገንዘቡ ይገናኛል ወይ ጸጋዬ ቸገረኝ ካለ ቀዳሚ ቸገረኝ እንትና ቸገረኝ ካለ ልትረዳ ትችላለች። ነገር ግን የሆነ ይሄ ለሰውን ለመቀየር እንኳን ሰውን የመቀየር አቅም ያለውን ያህል ገንዘብ ለሰው እስከመስጠት ድረስ ምን ሆነሃል አንተ? አመኘው ነው ምናምን። እምነት ሌላ ነገር ነው። በነገራችን ማመን ማለት ያለህን ገንዘብ እንዳለ ዘርግፈ መስጠት ማለት አይደለም። ማመን ሌላ ነገር። ሰውየውን እመኑ። ስታምነው ግን በምክንያት ነው። ያለ ምክንያት ዝም ብለህ ከመሬት ተነስተህ አታምንም። እንዴት? ቴንኪው በጣም ያለ ምክንያት የሚታመነው እግዚአብሔር ነው። ሰው በታሪክ ሚስትንም ረኩሶ የምታዩ ነው በምክንያት እኮ ነው የምታምነው። ቤተሰቦቿን ታውቃለህ፣ ማግራውንዷን ታውቃለህ፣ የሆነ ነገሯን ታውቃለህ፣ አስተሳሰቧን የሆነ ነገሯን ከዛ በኋላ ነው ልብህን የሰጠኸው እንጂ ምንም ላላወቀው ሰው በቃ ልብህን ዝርግፍ ልስጥም ብትል እሺ አይልህም። ውስጥ የምትሰጠውም በሂደት ነው። ለአሁን ሰውየውን አረጋግጠ። ያም ማለት ግን ሰው ለማመን ምክንያት ፈልጉ ማለት አይደለም። ነገር ግን ልክ እንደ ምን ይባላል መሰለ በጣም ይሉኝታ ቢስም አትሁን፣ በጣም ይሉኝታ የሚያጠቃህም አትሁን፣ መካከል ላይ እንደሚባለው አረብ ሀገር ለምሳሌ በጣም ልታገባው የደረሰ ፍቅረኛ ቢኖራት ወይ ደግሞ ያገባችው ባል ቢኖራት ሴት ልጅ ለእናቷ ሰጥታ ተከርታ ታውቃለች፣ ለአባቷ ሰጥታ ተከርታ፣ ለወንድሟ ሰጥታ ተከርታ ታውቃለች፣ ለባለቤቷ ሰጥታ ተከርታ ታውቃለች። ስትሰጥ ባላንስ ብታደርግ የዚህ ዘመን ምን ችግር አለ? ብልህ ሰው ከሰው ይማራል አይደለ? ለምሳሌ አንተ ለኔ የሆነ ነገር ስትሰጠኝ በሪዝም ቢሆን ምን ችግር አለ? ምን ሆነ መሰለ መኪናው በጨረታ ሊሸጥበት 70 ሺህ ብር ከፍዬ በጣም አደገኛ ችግር ላይ ነበርኩኝ። ችግሬን ያውቃል። መኪናው በጨረታ ወጥቶ ሸጠዋለሁ ነው ያለ። አትሽጠው ስራበትና ግን ቶሎ መልስልኝ አልኩት። ሰርቶበት በወራት መካከል ብር አገኘ። የኔም በመለስ ፈንታ ሁለተኛ መኪና ገዛ። መኪናው ባሌ ጎባ እየሄደ የ100 ስንት ሺህ ብር ዕቃ ጭኖ ወደ ኋላ ስትራፕ አድርጎ ተገለበጠ እና የአንድ ነጥብ ከምናምን መኪና ነው በጨረታ በኢንሹራንስ 400 ሺህ ብር ነው የሰጠው። ስቲል ብሬን አልሰጠኝም። የሚያሳው መካሰስ ትችላለህ። ያው እግዚአብሔር ሰጥቼ ትቼዋለሁ። ሌላም እንደዚህ አይነት ሰው አሁን ታረጋዋለሁ አላረገው
ሰጣለሁ ትሰጣለህ፣ ሰው ታግዛለህ ካለኝ ለው ታግዛለህ። ግን ይሄ ከፍ ያለ ነገር ከሆነ በምክንያት ከፍ ያለ ነገር አሁን እዚህ ስደይ ማን አለውስ ራሱ ውጭ ሀገር ያሉ ሰርተው ከሚቀመጥ ከቅንነት አንጻር ለምን አናረግም ብለው እሱንም ቅንነቷን ስታረግ በቃ 100% እርግጠኛ ከሆነች 100%ም ደግሞ እርግጠኛ የምትሆንበት ሰው የለም። ከዚህ የተነሳ እንደው ገንዘብና ፍቅሩን ባያገናኙ ገንዘቡን ከከለከለችው የሱ ፍቅር የሚቆም ከሆነ በቃ የውሸት ፍቅር ነው። በቃ ልክ ገንዘቡን ኖ ስትለው በቃ አልፈልግም ብሎ መሄድ ከሆነ በቃ እሱ ራሱ የውሸት የእውነት የሚሆነው መቼ ነው? ገንዘቡን ቢያገኝም ባያገኝም ፍቅረኛዋ ግን አጠያይቅ አንዳንድ ጊዜ አጠያይቁ ምናልባት እንዲሰጣቸው የሚያደርግበት ሁኔታ እንዳለ ይነግሩናል። ቮይስ እስከ መላክ ደረጃ ድረስ ራሱ ይደርሳሉ። ለምን እኛን አሁን እንደዚህ የምንሰራውን ስራ ከልማድና ክርስትናም ከፍታ ነገስትም እንደዚህ የምንሰራቸው በቀንዲል ሚዲያ ትንሽ ቤተሰባዊ ነኮችም ያሉበት ነገር ስለሚኖር እንደው እንደዚህ ብሎኝ ነው እንደዚህ ብሎኝ ነው ያደረኩት ምናምን ብለው እያለቀሱ የሚልኩልናል። ያን ጊዜ እንደው ንግግሩ የሚያሳምን አይነት ነገር ይመስላል። በቃ ለትዳራችን ለህይወታችን እንትን እያደረኩኝ ነው የሚል ነገሮች ይኖራል። እነሱ ነገሮች ቢሆኑስ ምን መሰለህ፣ ያው ሰጪማ የሆነ ካንተ የተሻለ ክህሎት እንዳለውማ ምንጭም ጊዜ እርግጠኛ ነው። ሊያጠቃ የሚፈልግ ሰው ምን መሰለህ፣ የድሮ ነገስታትን ከስራቸው ያሉት ትንሽ ሰዎች ናቸው የገለበጡት ይባላል። ማንንም ነገር እዚህ ምድር ላይ እንዳትነቅ። ጠላትም የጦርነት ጥበብን መጽሐፍ አንብበው ከሆነ የትኛውን ጠላት አትናቀው፣ የትኛውንም አውላላ ሜዳ ላይ የሰፈረ ሰራዊት ለጠላት ግልጽ ነው ይላልና ብዙ ጥበቦችን ያስተምራልና ሰው ሲያወራ ሊያሳምን ይችላል። ስለዚህ ሰውየው ካንተ ገንዘብ መቀበል ከፈለገማ እርግጠኛ ሁን ካንተ የተሻለ ክህሎት አለ፣ ኤክስፒሪየንስም አለው። እንዴት እንደሚያሳምንም ያስስ ፓርትንም ያውቃል። አሁንም እየሰሩ ያሉ ሰዎች እኔ ለምን ትጣላል? ለምን ትጣ? ስጥ እኮ ለባል ስትስጥ ግን በመጠን ስትሰጥም ደግሞ አንዳንድ ጊዜ እኮ አለ መሬት ለመግዛት 500,000 ብር ከሰጠች መሬቱ ተገዝቶ ካርታ ፕላኑን አይታለች፣ ደስ ይላል። ከዛ በተረፈ ደግሞ ቤት ይሰራበታል። የሆነ ነገር እያየች ነው የምትሰጠው። እኔ አሁን በጣም ብልጥ ሰዎች ያውቃሉ። ምን አረገች? ማይክሮ ፋይናንስ ላይ በአንተ ስም እንዲያርግልኝ አለች። በእሷ ስም ገባ፣ ብር አዋጣ፣ ሲያልቅ መኪና ተገዛ። መኪናውን እነሱም አፈሩ፣ እኔም ታዘውኳቸው። ሰው እንደወደቀ የሚቀር መስዋዕት ያለ። እኔ ወንድሜን በጣም ነው የምወደው። ወንድሜ ወንድም አይደለም አባት ነው፣ የኔ አባት። ምክንያቱም ሰው ያደረገኝ የተቀደደ ሸሚዝ ገልብጦ እንደገና እየሰፋ ነው እኔን ያስተማረኝ። እኔን ሰው ያደረገኝ ዛሬ እኔ እዚህ ለመድረሴ ከእግዚአብሔር ሙልጌታ እኔ እሱም ታሪክ ዘርዝሬ ያልጨርሰው። እንዲህ አይነት ሰው ደግሞ የሚከፈለው ዋጋ አንድ እንዲሆን ሰው እንዲሆን ነው። ትልቅ ቦታ እንዲደርስ፣ በልጆቹ እንዲደሰት ነው፣ ከሚስቱ ጋር እንዲኖር ለሁሉም ነፍስ ሙልጌታ የተሰጠ ሰው ነው። ሙልጌታ እናት ነው። ማንም ሰው መመስከር ይችላል። ሙልጌታ ለሰው በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው፣ ቤቱን የሚጨቁን ኑሮውን የሚጨቁን ግን ለሰው ልባም ሴት የምትባለው ምን አይነት ሴት ነች? እንደው ልባም ወንድስ የሚባለው ምን አይነት ወንድ ነው? እንደው በተራ ሰው የሚሸወደው ምን መሰለ፣ መጀመሪያ ወረቀት ላይ ቁጭ ብሎ ማግባት ያሰበ ሰው ምን አይነት ሴት ነው የምትፈልገው? ምንድነው የምትፈልገው? ሰላምህን ነው የምትፈልገው? መልክ ነው? ቁመና ነው? ምንድነው የምትፈልገው? መጀመሪያ ወስን። ቁጭ ለከወሰንክ በኋላ ሰላሜን ካልክ ፊቷን ትተህ ምኗን ማየት ልቧን ማየት ትጀምራለህ። በነገራችን ላይ ኢትዮጵያ ውስጥ በጣም የሚያስደነግጡ የሚገራርሙ ጨዋ ሴቶች እኔ ቢሮዬ ሲመጡ እስከምገረም ድረስ የሚያስደነግጡ ሴቶች። ወንዱ የሚፈልገው ምን አይነት መሰለ? ያላቅሙ እዛ ተንጠራርቶ ሰው የሚያጨበጭብላት፣ ሰው የሚዘፍንላት፣ ሰው ምን የሚላት በቃ የወጣ ነገር ያንን ይፈልገዋል። እሱን አግኝቶ ደግሞ ምን ይፈልጋል? ሰላም ደግሞ ይፈልጋል። ሴቷ ሀብታም ወንድ ማግባት ትፈልጋለች። ምንም ይኖረው ምንም ጉዳዩ አይደለም፣ በቃ ሀብታም ብቻ ይሁን። ከዛ እሱን ካገባች በኋላ ደግሞ የተባረከን ደግሞ ትፈልጋለች። እሱን አግብታ መጀመሪያ የተሳሳት ከሆነ እኮ 90% ምርጫ ካስተሳሳትክ በኋላ አንተ መኪና የወያኔ ዴክስ መኪና ላይ 100 ሚሊዮን ብር ኢንቨስት አድርግ። በታሪክ መኪናውን ሬንጅ ሮቨር አታረግ። በቃ እሷ ናት።
የሆነ ትንሽ ዲኮር ጣል አድርገህ መኪናውን ወደምታምር መኪና ማዞር ይችላል። ለምሳሌ ልባም የሆነች ሴት አለች፣ ፈራ እግዚአብሔር አለች፣ ቅን ልብ ያላት አለች፣ መልካም ሴት አለች፣ ረጅም አጭር አለች፣ ቆንጆ አለች፣ ፊቷ የሚያምር አለች፣ ልቧ የሚያምር ሴት አለች። ልቧ የሚያምርን ሴት ፊቷ እንዲያምር ማድረግ ትችላለህ። በቃ ፊቷ የሚያምርንም እግዚአብሔር ከረዳክ ልቧ እንዲያምር ማድረግ ትችላለህ። ነገር ግን እሷ ፍላጎት ካላት ለመስማት ፍላጎት የሌላትን ሴት አውራት በዚህ ሰምታ በዚህ ታፈሳለች። አትፈልጉም። አንተ የምታወራው ነገር አይስባትም። የሚስባት ሌላ ነው። እሷ በሌላ ርዕዮተ ዓለም ውስጥ ነው ያለችው። ስለዚህ እኔ አንድ ሰላም መኖር እፈልጋለሁ የምትል ሴት የመጀመሪያም የመጨረሻ ነው። ለምን እንደዛ እንደምልህ ታውቃለህ? የዓለማችን ውድ የሚባል መኪና የሚሄደው በውበቱ አይደለም፣ በጉልበቱ። በቃ ውበቱ ውበት ብቻ ነው። ጉልበቱ ደግሞ ጉልበት ነው። ሰው ከሰው ጋር ስትኖር የሚያኖር የሷ ቁመና የሷም አይደለም፣ የሷ ልብ ነው። ልባሟን ሴት ማን ያገኛታል? ልቧን የሚያይ ሰው የለም ነው ፖይንቱ። ወንድም ሆና ሴት ልጅ ልቡን ማየት አትፈልግም። ደሃ ነው እንዲህ ነው እንዲህ። እዚህ ጋር ግን አንድ ማረሳው ነገር ጸግሽ፣ አንተ ብዙ ጊዜ እንዲህ ስትል ሰማለሁ። እኔ እኮ በቃ ደሃ ነው ልባም ነው ብያግብቼ እኮ አሁን ይሄው ከ10 ዓመት በኋላ ደም ሊያስተፋኝ ነው። ይሄ ነገር እንዴት ልታስታርቀው ነው አለች። ወንዶች የሚመጡና ጸግሽ በጣም ቤተክርስቲያን ያደገች ድንግል ምንም ማታቅ ወንድ ነክቷት ጨዋና መለትን ሴት አገባው። ዛሬ ከ7 ዓመት በኋላ ያለንበት ሌላ ታሪክ ላይ ነው። ሰው ልባምነት ሁለት ነው የምትለኝ ወይስ ምንድን ነው? እኔ አልገባኝም። ያኔም ልክ ነው። እሷ ቦታ ሆነ ደግሞ ብትሰማ እሷም ከዛሬ 7 ዓመት ጀምሮ ላለፉት 7 ዓመት ማይንድ ሴቷን የቀየረ ብዙ ነገር አለ። ይኸው ልንገርህ፣ እኔ ብዙ ጊዜ ሚስቶች እኔ ጋር ሲመጡ እንደው ፈቃደኛ ከሆነ ባልሽንም ብሰማው እላለሁ። አንድ ሰው ብቻ ሰምተ እንደዚህ ነው አይባልም። ንስሐ አባቶችም እኔ ብዙ ጊዜ ወዳጆች ያሉኝና ሲመክሩ እንደው አንድ ሰው ብቻ እንደው ባትሰሙላል ይንሻፈፋል እይታ ሁሉ እኔ ጻድቅ ነኝ ብሎ ነው የሚያወራው። እሷን እንደሰማ እሱን ደግሞ ቢሰማ። በነገራችን ለመፍረድ እኮ አይደለም፣ እንደው ለማውራትም ይመቻል። ባላንስ አድርገህ ለማውራት ልጅቷ ልባም አይደለችም ሚስቴ ካልክ እሱን ብቻ አይደለ የሰማው፣ እሷን ደግሞ ያቺ ልባም አይደለም ያላትን ሴት አንተ ተበሰማት። ልጅቷ ልባም ከሚለው በላይ ናት። ከዛ ውጭ አሁን በዚህ ዘመን ያለ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ሙስሊም በጣም ሚሊዮን ሴቶች አብዛኛው በቃ ሀብታም። እኔ ይገርመኛል። በቃ ሰው ተቸግሮ መኖር አይፈልግም። በቃ አይን እንዳለ ያለው ትልቋም እቺ ቤተክርስቲያን ሴት ናት ስትል መኪና ታያለች። መኪናይቱ ጋር ነው የቆመው። አረ መኪና ሊያስቁም ከዛን እዛው ጋር ያንተ ክብር ለአንተ ያላት ክብር እዛው ጋር ይወርዳል። ውስጧ ምንድን ነው ያለው? በቃ ሀብታም። እንዲህ የሀብታም ጥማት ያላትን ሴት በግድ ጎትተህ በተክሊልን ቤት አስገባ አይቀመጥም አይምሯ። እሷ የምትፈልግ በነገራችን ላይ አታስጨንቅ ሰው ሀብታም